ስትጸልዩ ልባችሁ የሚከፋፈልባችሁ ሰዎች በደንብ አድርጋችሁ አዳምጡኝ። ይሄ ቪዲዮ ለእናንተ ነው። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም አዲሱም ቤታችንን የዘላለም ሕይወት የሚለው ማለት ነው ሁላችሁም ፎሎ አድርጉት። በ15 ቀን 100,000 መግባት አለብን እና ብዙ ጊዜ ስትጸልዩ ልባችሁ ክፍልፍል ይልባችኋል። እንደውም አስባችሁት የማታውቁት ሐሳብ ጭምር የሚመጣላችሁ ጸሎት ስትጀምሩ ነው። እንደውም አንዳንድ ቀን እኮ ብንን የምትሉት ጸሎታችሁን ስትጨርሱ ነው። አንዳንድ ቀንማ ጸልያለሁ ወይንስ አልጸለይኩም የምትሉበት ቀን ራሱ አለ። እየውላችሁ እናንተ ብቻ አይደላችሁም። ከሊቅ እስከ ደቂቅ ልቡ የማይከፋፈልበት ሰው በፍጹም የለም። ይሄን የምላችሁ ግን ልባችሁ ይከፋፈል እያልኳችሁ አይደለም። ነገር ግን እኔ ብቻ ነኝ ብላችሁ ጸሎት እንዳታቋርጡ ነው። አንዳንድ ቀን እኮ እኔ በቃ ልቤ እየተከፋፈለ ነው ባልጸልይስ እንድትሉ ያደርጋችኋል። ማን? ሰይጣን። ነገር ግን በፍጹም እናንተ ብቻ አይደላችሁም፣ ሁሉም ይከፋፈልበታል። ስለዚህ ምንድነው መፍትሄው? ዝም ብላችሁ ጸልዩ። ይኸውላችሁ እባብ አይነ ስውር ዱላ ይዞ ቢያየው ዱላውን ነው እንጂ የሚመለከተው ሰውየው አይነ ስውር መሆኑን አያውቅም። ነገር ግን ዱላውን ስላየ እባቡ ምን ይላል? ይሸሻል። ይኸውላችሁ ምንም እንኳን ከልባችን ባይሆን ሰይጣን ከአፋችን የሚወጣው የእግዚአብሔር ቃል ያቃጥለዋል፣ ያባረርልናል፣ ያርቅልናል። ምኑ? ከአፋችን የሚወጣው የእግዚአብሔር ቃል። ስለዚህ ዝም ብላችሁ ሳታቋርጡ ጸልዩ፣ እንዳታቋርጡ። ምክንያቱም ሰይጣን